እንዴት ናችሁልን? ዛሬም በሌላ ፊልም ተመልሰናል። እስከ ፊልማችን መጨረሻም ድረስ አብራችሁን ቆዩ። አዳዲስ ቤተሰቦቻችንም ሰብስክራይብ እያደረጋችሁ ተቀላቀሉ። የዛሬው ፊልማችን ሲጀምር ሶንግ የምትባል ልጅ ሬስቶራንት ሄዳ ዳይ የሚባል ሼፍ የሚሰራውን ምግብ ስታደንቅ እናያታለን። ተመስጣ ሳትጨርስም ወንድሟ ይደውላትና ምግቡን ይዛለት እንድትመጣ ይነግራታል። ተቻኩላ ስትወጣም ሼፉ እሷ የምትሄድበት ቦታ ሲሄድ ታየውና ደስ ይላታል። ለወንድሟ ምግቡን ሰጥታ ወደ ቤቷ ትመለስና ምግቧን ከፍታ ለመመገብ ስትዘጋጅ ውስጡ የተጻፈ ነገር እንዳለ ታያለች። ደስ ብሏ ስትከፍተውም የፍቅር ጥያቄ እንደሆነ ታይና ሼፉ እንደሚወዳት ማሰብ ትጀምራለች። ብዙም ሳይቆይ ግን ሼፉ ይደውልና የቤቷን አድራሻ አስጠይቃት ያሰበችው ልክ እንደሆነ እርግጠኛ ትሆንና ልብሷን ቀይራ ተዘጋጅታ ትጠብቀዋለች። እሱም እንደደረሰ ትዕዛዙ ተቀይሮ ነው፣ ምግቡ የት አለ? ቶሎ ስጪኝ፣ በሰዓቱ መድረስ አለብኝ ይልና ልቧን ይሰብርላታል። ምግቡ ስትሰጠው ግን ከልብሷ ጋር እያያዝና ልላቀቅ ይላታል። እሱም ስለ ቸኮላ አብራው እንድትጋባ ይነግራታል። እየፈጠነ ሲነዳ ቆይቶን በድንገት ሲያቆመው ልብሱን ቀደዋል። ግን ስለሷ ምንም ግድ ሳይሰጠው የታዘዘውን ማስተካከሉን ይቀጥላል። ውስጡን ሲያየውም የተጻፈ ነገር እንደሌለ ያስተውልና ጽሑፉስ የት ሄደ? ወይኔ ቤት ረስቼው ሳልመጣ አልቀርም። ቆይ ምን አይነት ሰው ነሽ? ለማንኛውም እንደሚል አስታውሽና እንጽፈዋለን። እሷም እያስታወሰች ስትነግረው አይናቸው ይገጣጠማል። በነጋታውም ስራ ስትሄድ ስለሱ እያሰበች ምንም ነገር ላይ ለማተኮር ትቸግራለች። ማስታወቂያ የሚሰራው ድርጅቷም አዲሱ ስራቸው ስለ ምግብ ማስታወቂያ ስለሆነ ሀሳብ እንዲያሰባስቡ ስብሰባ ቢያደርጉም እሷ ግን የእሱን ስም እየጻፈች ሀሳቧን መሰብሰብ ይቸግራታል። አለቃዋም ሁኔታዋን ስላየችው ትቆጣታለች። ከስብሰባው ሲወጡም ጓደኛዋ ቆይ ስለምን እያሰብሽ ነበር? ስለ ሼፉ ነዋ። ምን አስጨነቀሽ ታዲያ? አዲሱን ስራ ሀሳብሽ በድጋሚ ያገኘው ጥሩ ድል ነው የሚሆንልሽ። ሶንግ በተፈጠረው ነገር ብታፍርም ልታገኘው ስለፈለገች ግን ትሄዳለች። እንደደረሰችም ለስራ ፈልጋው እንደሆነ ትናገርና ሲያበስል እያየችው ትመሰጣለች። በድንገት ሲጠጋትም የጎረሰችው ምግብ ያንቃትና ሊያድናት ሲሞክር ደግሞ ውድ የሆነ ሳህን ትሰብራለች። በጣም ተናዶባትም ምን እንደሰራሽ ግን ገብቶሻል? በጣም ይቅርታ፣ ስንት ነው ልከፍልህ እችላለሁ? በብር እንኳን እንድትከፍልኝ አልፈልግም። እኔ ጋር እንደ ሰራተኛዬ ለ15 ቀን እንድትሰሪ ይፈልጋለሁ። እናም አለቃ እያልሽ ነው የምትጠሪኝ፣ ትስማሚያለሽ? እሷም እሱን ለመቅረብ እቅዷ ጥሩ መንገድ እንደሆነ እያሰበች ወዲያው ትስማማለች። ጓደኞቹም እንዴት ነው እባክህ ሴት ገብታ እንድትሰራ የፈቀድከው? ወይስ እሷ የተለየች ናት? እኔ እያሰብኩ ያለሁት ስለ ክፍያዬ ብቻ ነው፣ ስለ እሷ ግድ አይሰጠኝም። ወዲያውም እጇን እያውለበለበች ስትወጣ ሶስቱም በውበቷ ተደንቀው ደርቀው ይቀራሉ። ዳይም ወደ ራሱ ተመልሶ የምትሰራውን እየነገራት ጸጉሯን ሲነካት እጁን ትገፋውና ጭንቅላቴ ላይ ያለውን ጠባሳ እንድታየው አልፈልግም። እሱም ምን አስበሽ ነው? ጸጉርሽ እንድታስሪና ልብስሽን ቀይረሽ ወደ ስራሽ እንድትገቢ ልነግርሽ ስለፈለኩ ነው። ቀሚሷን ለብሳ ስትወጣም እንደማትችል ይነግራትና ወደ ሰፊ ቲሸርትና ሱሪ ያስቀይሯት እንዳያምርባት ያደርጋል። ቀኑን ሙሉ ከማጸዳት ጀምሮ አትክልቶችን እያስከተፈ ሲያሰቃያት ይውልና ማታ ላይ ለስራዋ ሞግሷት ልዩ ምግብ ሰርቶ ወደ ቤቷ ይዛ እንድትሄድ ይነግራታል። ቤት እንደደረሰችም ወንድሟ ምግቡን እያደነቀ መቼም ቆንጅዬ ሴት መሆን አለባት ያዘጋጀችው። አይ ሰሃኑን ስለሰበርኩበት የምሰራበት ሬስቶራንት ያለው ሼፍ ነው ያዘጋጀልኝ። ቆይ ከስራ ጋር እንዴት ልታረግ ያስበሽ ነው የተስማማሽው? ግን በነጋታውም ልክ ወንድሟ እንዳላት አለቃዋ ለስራዋ ስላረፈደች ትቆጣታለች። ጓደኛዋም የተፈጠረውን ስጠይቃት ስለ ሶስቱም ሼፎች የተለያየ ባህሪ ትነግራታለች። ትንሽ ቆይቶም ሶንግ እንጆሪዋን እየበላች ስትዝናና ኬቨን የሚባል አዲስ ማናጀራቸው ይመጣና ሶንግን ለመቅረብ ይሞክራል። ጓደኛዋም እንደሚወዳት እንደምታስብ ስትነግራት ምንም ልታምናት ባትፈልግም ግን በሁሉም ነገር መርዳት ይጀምራል። ፋይሎችን ይዛ ሲያትም እንድትወጣ በሩን ይዝላታል። ትንሽ ቆይቶም ዳይ ደውልና በቶሎ እንድትመጣ ይነግራታል። ስትደርስም ሁሉንም እቃዎች እንደቆሸሹ ተከምረው ታገኛቸዋለች። በነጋታው አይኗ ጠቋቁሮ ወደ ስራ ስትሄድም ጓደኛዋ ምን እንደሆነ ስትጠይቃት ሁለቱንም ስራ አንድ ላይ መስራት በጣም አድካሚ እንደሆነባት ትነግራታለች። የዳይ ጓደኞችም ሶንግን እንደሚወዳት አስበው ጥርጣሬያቸውን ለማረጋገጥ የቻሉትን እንደሚያደርጉ ይነጋገራሉ። ኬቨንም ሙሉ ባልደረቦቹን ራት ይጋብዛቸውና ሶንግን እያያት ይውላል። እሷም ቶሎ ጨርሳ ወደ ሬስቶራንቱ ለመሄድ ስትቸኩልም እንደሚሸኛት ይነግራትና ዳይም በመንገዳቸው ላይ ያገኙታል። እሱም በጣም ስለቀና ሶንግ ከኔ ጋር ነው የምትሰራው፣ ስለዚህ አሁን መሄድ አለብን ብሎ ይወስዳታል። እንደዚህ ቀደሙ ከማሰራት ፋንታም ጥሩ ምግብ ይሰራላትና ያስገርማታል። በልታ ስትጨርስም እንደሚወዳት ያሳያታል። እሷም ያደረገውን እያሰበች ሙሉ እንቅልፍ ሳይወስዳት ታራለች። ጠዋት ላይም እንደ ፌንጣ እየዘለለች ስራ ቦታዋ ትሄድና ጓደኛዋ ምን ተፈጥሮ እንደዚህ እንደምትሆን ስጠይቃት እርግጠኛ ከሆነች በኋላ እንደምትነግራት ቃል ገብታ ፋይሎችን ለማምጣት ስትሄድ ደግሞ የአንሽራትታትና ልትወድቅ ስትልም ኬቨን ደርሶ ያድናታል። እናም የልጅነት ጓደኛው እንደነበረች እንድታስታውስ ያረጋትና
በሰፊው ለማውራት ቃል ይገባባሉ። ማታ ላይም ዳይ ሊያናግራት እንደሚፈልግ ሲነግራት እንደሚወዳት በግልጽ ሊናገር ቢመስላትም እሱ ግን ከዚህ በፊት ያገባ እንደነበረ አሁን ለግንኙነትም ዝግጁ እንዳልሆነ ሲነግራት በጣም ትናደድበታለች። ሊያስቆማት ቢሞክርም እጁን አስለቅቃው ጥላው ሄድና ከኬቨን ጋር ትገናኛለች። በጣም ደክሟት ስለነበርም ቤቷ ይወስዳታል። ወንድሟማ እንደሆነ ሲጠይቀው የድሮ ጓደኛዋ እንደሆነና አሁን ደግሞ አለቃዋ እንደሆነ ይነግረውና ይረጋጋል። እሷም ሌሊቱን ሙሉ ዳይ ጋር እየደወለችና እየሰደበችው ታድራለች። ጠዋት ላይም ወንድሟ ሌሊቱ ሙሉ ከማን ጋር ነበር ስታወር የነበረው? እሷም ስልኳን አውጥታ ስታየው ከዳይ ጋር የተደዋወለችውን ታየውና በጣም ታፍራለች። ወደ መስሪያ ቤቷ ሄዳም ኬቨንን ይቅርታ ስትጠይቀው እራት አብረው እንዲበሉና ይቅር እንደሚላት ሲነግራት ትስማማለች። ጓደኛዋም ደህና እንደማትመስል ብትነግራትም ደህና መሆኗን ድርቅ ብላ ትናገራለች። ተመልሳ ስትመጣ ግን ብሶባት ታገኛትና ከኬቨን ጋር ያላትን ቀጠሮ ብትሰርዘው እንደሚሻል ነግራት ትሄዳለች። እሷም ኬቨን ጋር ትሄድና ስላመማት እንዲተዉት ስትነግረውም ትኩሳቷን ያላትና የሚያሽላትን ነገር ሊጋብዛት ሄዳሉ። እዛም ሜዳይ ጓደኞች ያዋትና ዳይ የመጣ እንደሆነ ሲነግሯት ልታገኘው ስላልፈለገች ልታመልጣው ስትሞክር የዞርባትና እሱ እጅ ላይ ትወድቃለች። ሆስፒታል ወስዷትም ኬቨን ወንድሟን ለምንድነው መድኃኒት መውሰድ እምቢ ያለችው? እናታችን ከሞተች በኋላ ራሷን ጥፋተኛ አድርጋ ስለምታይ መድኃኒት መውሰድ አትወድም። እሷን በተኛችበት እናቷ በህልሟ ትመጣና ሞቷ የሷ ጥፋት እንዳልሆነ ትነግራታለች። ስትባንንም ከጎኗ የነበረው ሰው ማን እንደሆነ ታስባለች። ወደ ስራ ስትሄድም ኬቨን ለስራቸው ሌላ ሬስቶራንት መፈለግ እንዳለባቸው ይናገራል። ስብሰባ ላይም ጓደኛዋ ከዳይ ጋር እንዲቀጥሉ ብትናገርም ኬቨን እና ሶንግ ግን ሳይስማሙ ይቀራሉ። ዳይም ወደ ሬስቶራንቱ ይሄድና ለእሱ የሚሆን ምግብ አዘጋጅቶ ሲወስድላት እንደተኛች ማስመሰል ትጀምራለች። አስተዳዳሪው ሲመጣ ግን ወዲያው ትነሳና ሰላምታዋንም ትሰጣለች። ሰውየውም ዳይን እያየው ይሄ ማን ነው? ለምንድነው ሰላም ያላለኝ? ሶንግን ፈጠን ትልና እሱ ሰራተኛ አይደለም፣ ከሚመረጡት ሬስቶራንቶች መሃል ያንዱ ባለቤት ነው። ሰውየውም ጨብጦት በደንብ እንዲሰራ ምክሮት ይሄዳል። እሷም ይዛው ትወጣና እዚህ መምጣት አይጠበቅብህም ነበር፣ በዛ ላይ ከዚህ በላይ እኔን ለማየት ባትመጣ ደስ ይለኛል። ለመለያየት የተቸኮልን አይመስልሽም? ምናልባት እኮ አብሬያቸው የምሰራው እኔ ልሆን እችላለሁ ይልና የባሰ ያናደዳታል። ሰራተኞቹም የሰራው ምግብ እያዩት የሶንግ ምርጫ ያደንቁላታል። ኬቨንም ዳይ ጋር ሄዶ ከሶንግ ጋር ስላለ ግንኙነት ለማጣራት ቢሞክርም ሳይሳካለት ስለቀረ ተናዶ ለእሷ ፍቅሩን የሚገልጽበት ምግብ እንዲያዘጋጅለት ያዘዋል። እሷ የምትወደው ግን እሱ እንደሆነ እየጠቆመ ያሾፍበታል። እሷም አለቃቸው ከዳይ ጋር የመስራት ሀሳቡን እንዲተው ልታሳምነው ብትሞክርም ሳይሳካላት ይቀራል። ዳይ ጋር ሄዳም አብራው ልትሰራ እንደማትፈልግ ብትነግረውም ሳይስማማ ይቀራል። እናም ከበፊቱ ቀለል ያለ ስራ ይስጣትና ፊት ለፊቱ ያስቀምጣታል። ትንሽ ቆይታም እጇን ትቆርጠውና ያክምላታል። ከዛም በቃ ሁሉንም ተይና አርፈሽ ተቀመጪ ብሎም ይጮህባታል። ወዲያውም ኬቨን ይደውላትና ሊወስዳት እንደሚመጣ ይነግራታል። እየጠበቀችም ያለ እንቅልፍ ሲወስዳት ዳይ ቀስ ብሎ ያለብሳታል። ጓደኛውም እንደሚወዳት በግልጽ ቢናገር እንደሚሻል ይመክረዋል። ኬቨን ደጋግሞ ሲደውላትም ዳይ ሆን ብሎ ሳይነሳው ይቀራል። እንደነቃችም እሱ የምትወደውን ኩኪ ሰርቶ ይጠብቃታል። ሲንተባተብ ታዩና መናገር የሚፈልገው ነገር ካለ ትጠይቀዋለች። እሱም እንደሚወዳት ሊነግራት ሲወስን ግን ኬቨን ይመጣና ያስቆማቸዋል። ዳይ ያዘጋጀለትን ትዕዛዝም ይዞ ይወጣና የአንገት ሐብል ሰጥቷት እንደሚወዳት ይነግራታል። መልሱንም በቶሎ መስጠት እንደሌለባትና ጊዜዋ እንድትወስድ ይነግራታል። ቤት ገብታ ምግቡን ስትከፍተውም ልጅ ያለች እናቷ የምትሰራላት አይነት እንደነበረ ታያለች። ዳይ ጋር ሄዳም ለምንድነው ስለ እናቴ ነገርኩን ሚስጥር በስጦታ መልክ የምትልከው? ስራዬ ነው፣ እንደምትወጁ ስለማውቅ ያስደስትሻል ብዬ ያሰብኩትን ያረኩልሽ። ተው እንጂ ሆስፒታል ያረከውስ ስራ ስለሆነ ነው። እሱም እንደምንም ኃይሉን ሰብስበው በጣም እንደሚወዳት ይነግራታል። እሷም በጣም ደስ ይብላትም መንገዱን በሙሉ ግን ኬቨንን ምን ብላ እንደምትለየው ያሰበች ግራ ይገባታል። በነጋታውም ኬቨንን ታገኘውና እንደማትወደው ትነግረዋለች። እሱም እሺ ይሁን፣ ግን ቀኑን ሙሉ አንድ ላይ እንድናሳልፍና ጓደኝነታችንንም እንድናድስ ፈልጋለሁ። በዚህ ተስማምታም ወደ ፓርክ ሄዱና ስለ ልጅነታቸውና ለምን ወደ ውጭ ሀገርም እንደሄደ ሲያወሩ ይቆያሉ። ዳይም ስለ ሶንግ እያሰበ እጁን ይጎዳና ሆስፒታል ውስጥ ይገባል። ጓደኛውም ሲደውልላት ሬስቶራንት ያለ ስለመሰላት ኬቨን ይዟት ወደዛው ይሄዳል። ሆስፒታል እንደሆነ ሲነገራቸውም እየተቻኮሉ ሲደርሱ ሂያ የምትባል የዳይ የድሮ ሚስቱን ፊት ለፊታቸው ያገኛሉ። ሶንግም አንድ ላይ ስለመሰሏት ጥላቸው ስትሄድ ዳይ መኪና ሳይገጫት በፊት ያድናታል። እንዲያብራራላት እድል ልትሰጠው ጠይቋትም ከዝናቡ ይጠለሉና በመሃላቸው ምንም እንደሌለ ነግሯት እሷን ብቻ እንደሚወዳት ያሳምናትና ፍቅረኛ ለመሆን ተስማምተው ሲጠቃቀፉም እያየቻቸው ትናደዳለች። በነጋታውም ሶንግ ያቀረበችው ፕሮጀክት ይመረጥላታል። ደስ ብሏት ዳይ ጋር ስትሄድም እየሰራች ታገኛታለች። ሰላም ከተባባሉ በኋላም
3 ዓመት እዚህ አልነበርኩም። አሁንም ዳይ ልረዳው ስለፈለኩ ነው የተመለስኩት። ወዲያም ዳይ ይመጣና ሂን እንድትሄድና ከሷ ጋር ምንም ነገር እንደማይፈልግ በግልጽ ያስረዳታል። እሷ ግን የሶንግን ስልክ አግኝታው ስለነበረ እንዲገናኙ ትቀጥራትና ስትሄድም የምሩን እሷ እንዳደረሳት ልታሳምናት ትሞክራለች። አልሰማ ስትላትም የሬስቶራንቱን ስም ራሱ አሁንም ድረስ እሷ የመረጠችው እንደሆነና እንዳልቀየረው እንኳን ስትነግራት ትረበሻለች። ሶንግ ወደ ቤቷ ተመልሳም ወንድሟ ስለ እናታችን አለመሽ ታውቂያለሽ እንዴ? አይ አላውቅም። ምን ነው ፍቅረኛ ይዘሻል እንዴ? የዛኔ ብቻ ነው ላታልም የምትችይው ይልና ያሸፍባታል። ስራ ቦታ ላይም ከኬቨን ጋር እያወሩ ዳይ እንደመጣ ኬቨን ትቷቸው ይሄዳል። ዳይም ስለምን እያወሩ እንደነበረ ስጠይቃት ስለ ስራ እንደሆነ ትነግረውና ለሬስቶራንቱ የሚሆን አዲስ ስም እንድትፈልግለት ሲነግራት በጣም ደስ ይላታል። እንደምታስብበትም ትነግረዋለች። ስራዋ ላይ ተመልሳም ስለ ስሙ መጨነቅ እንደሌለበት ትወስንና ልታናግረው ስትሄድም ሄንን ታገኛታለች። እሷም እንደዚህ አይነት ሰው አልመሰልሽኝም ነበር። የሬስቶራንቱን ስም ካስቀየርሽው እኮ ለስም ሁሉም ነገር አስቸጋሪ ነው የሚሆንበት። ጓደኛውም ሶንግን ይቅርታ ጠይቋት ስሙ ከተቀየረ ግን አስቸጋሪ እንደሚሆን ያረጋግጥላታል። እሷም ሲጀምር እኔ በማይረባ ጉዳይ ከእሱ ጋር ተጣልቼ ችግር ውስጥ የምከተው መስሎች ከነበረ ተሳስተሻል። እንዳንቺ አይደለሁም። እኔ ምንም ቢያደርግ ልረዳው ዝግጁ ነኝ። ይህም በጣም ተናዳ ስለነበረ እቃ ማስቀመጫ ክፍሉ ስላለና ዳይ እንድታየው ስለማይፈልገው ነገር እንድታጣራ ትነግራታለች። እናም የምሩንም እንደማይወዳት ነግራት ሄዳለች። ሶንግም ተናዳ ስለነበረ ምግብ ለመስራት ስትሞክር ታሳርረዋለች። ዳይ ሲያያትም ምግብ ማብሰል እኮ የኔ ስራ ነው፣ ከአንቺ የሚጠበቀው መቅመስ ብቻ ነው እሺ ይልና ያረጋጋታል። እሷም ለምን ከሄ ጋር እንትጣሉ ስጠይቀውም እሱም እንደማያውቅና ከእሷ ጋር ከሆነ ግን ከሀዘን ውጪ ምንም እንደማያገኝ ነግራው ብቻ እንደሄደ ሲነግራት አሁን ላይ እሷን የሚወዳት ከሆነ ብቻ በቂ እንደሆነ ብትነግረውም ያለቻት እቃ ማስቀመጫ ቦታ ሄዳ ትንሽዬ ሳጥን ልትከፍት ስትል ያስቆማትና ይሄንን የመንካት መብት የለሽም ብሎ ይጮህባታል። እሷም በውስጡ የብዙ ሴቶች ፎቶ እንዳለ ብታስበም እሱ ግን እናትና አባቱ ከተፋቱ በኋላ ፎቶ እዚህ ውስጥ ያለችው ሴት እንዳሳደገችውና አንድ ቀንም እሱን ከመኪና ዳንኩ ብላ እንደሞተች ሲነግራት እሷም ልጅ እያለች በደረሰባት አደጋ ምክንያት እናቷ እንደሞተች ነግራው እያለቀሱ ለመጽናናት ይሞክራሉ። በነጋታውም ስትነቃ ቁርስ እየሰራ ታገኘዋለች። አንድ ላይ የተመገቡን ጓደኞቹ ይመጡና በመቀራረባቸው ያሽፉበታል። ዳይም ከጓደኞቹ ጋር ሆኖ ለሶንግ የሚሆን ቀሚስ ገዙላታል። ማታ ላይም ሶንግ ዳይና ሄሊ ይገናኙ እንደሆነ ስትሰማ የተቀጣጠሩበት ቦታ ትሄዳለች። እንደደረሰችም ዳይ ሄ እስክትመጣ ስትጠብቅ ታገኘዋለች። ሄ እንደደረሰችም ለምን ትቼ እንዲሄድኩ ማወቅ ያለብህ ይመስለኛል። ከተጋባንበት ቀን ጀምሮ እናትህ እንድታውህና አባትህን በዛ መንገድ ብቻ ሬስቶራንቱን እንደሚያወርስ ስለነገረኝ ነበር። እኔም በእኔ ሰበብ እንዳታጣው ብዬ ነበር ጥዬ ከሄድኩት። አሁን ግን ሁሉም ነገር ያንተ ስለሆነ ተመልሻለሁ። እናም አንድ ላይ እንድንሆን እንፈልጋለሁ። ዳይ ዝም ብሎ ከሰማት በኋላም ምክንያትሽን መናገርሽ ጥሩ ነው፣ ግን እኔ አሁን ሶንግን ነው የምወዳት፣ እሷን መተው አልፈልግም። ሶንግ ምርጫውን በጆሮዋ ብትሰማም ምንም አይነት ደስታ ግን አልተሰማትም። ዳይ ወደ ቤት ከሸኛት በኋላ ወንድሟ ለምን ውጪ እንዳደረች ጠይቃት ዝም ብለው ትገባና ምን እንደሆነች ማሰብ ይጀምራል። ዳይ ስለተፈጠረው ነገር በሙሉ እያሰላሰለ ያለም ሶንግ እየሮጠች መታ ታቅፈዋለች። ወንድሟም ሲከተላት ስለነበረ ምን እንደተፈጠረ ሲጠይቃቸው ዳይ ከጀርባው ይደብቃትና ፍቅረኛው እንደሆነች ይናገራል። ከዛም ወንድሟ ይዟት ወደ ቤት ይመለሳሉ። ዳይም ጋር ሄድና ሄደችው እናቱ ስላስፈራራቻት ሳይሆን እሷ ራሱ ፍርሃቷን መቆጣጠር ስላልቻለች እንደሆነ ይነግራታል። በነጋታው ሜዳይ ሬስቶራንት አብሯቸው ለመስራት እንደተመረጠ ይሰሙና ሁሉም ደስ ይላቸዋል። እሷን በቶሎ ወደ እሱ ጋር ሄዳ አሸናፊ እንደሆነ ትነግረውና ደስ እንዳለው ይነግራታል። እጁ ላይም ብራስሌት ታይና ይሄ መስሏ ስትከፋ ያዳነችው ሴት እንደሆነ ይነግራትና ፎቶዋን ሲያሳያት ግን እናቷ እንደሆነች ትደርስበታለች። እያለቀሰችም እናቷ በሱ ምክንያት እንደሞተች እያሰበች እሱ መውቀስ ትጀምራለች። እናም ይህንን ሁሉ ዓመት ራሴን ሰውቅስ ነበር፣ አሁን ግን አንተ ሰበብ እንደሆንክ ሳውቅ በእሷ ቦታ አንተ ብትሞት የተሻለ እንደሆነ ነው የገባኝ ብላ ቀለበቱን ወርውራለት ስትሄድም አምርሮ እያለቀሰ አቅም ያንሰዋል። እሱም ለጓደኛዋ ደውላ እንድትወስዳት ትነግራትና ይዛት ወደ ቤት ተመልሳ ትንሽ ቀን ከስራ እረፍት እንድትወስድ ትነግራታለች። በነጋታውም የሱ ጓደኛ ለሄ ሬስቶራንቱ ለትንሽ ቀን እንደሚዘጋው ይነግራታል። ለምን እንደሆነ ስጠይቀውም ከሶንግ ጋር በመጣላቱ እንደሆነ ይነግራታል። ወደ እሱ ጋር ስትሄድም ለጓደኛው ያለ እሷ መኖር እንደማይችል ሲናገር ትሰማውና ሶንግ ጋር ሄዳ የዛን ቀን ከቤት የወጡት ለእሷ መድኃኒት ሊገዙ እንደነበረ እሱ ምንም ጥፋት እንዳልነበረበት ስትነግራትም በድጋሚ ማልቀስ ትጀምራለች። ወንድሟ ቤት ሲደርስም ወደ ድሮ መንደራቸው እንደተመለሰች የላከችለት መልእክት ያየውና
ተናዶ ዳይም በቡጤ ያቀምሰውና ከእናቱ ጋር የተፈጠረው ነገር በሙሉ ሲጠይቀው ሁሉንም ነገር ምንም ሳያስቀር ይነግረዋል። ሂምዳይ ጋር ትሄድና እሷም ልክ እንደኔ ነው ጥላ ሄደችው። ታዲያ እኔን ይቅር ሳትለኝ ለምን እሷን ይቅር አልካት? ምክንያቱም እሷን ካንቺ በላይ ስለምወዳት ነዋ ይላትና በጠዋት ሶንግ ያለችበት ጋር ሄዳል። እንዳገኛትም ለሁሉም ነገር ይቅርበኝ፣ በጣም ነው የምወድሽ፣ ላጣሽ አልፈልግም፣ የድሮውን ትተን እንደ አዲስ እንድንጀምር ፈልጋለሁ ይላትና የእናቷን ዲያሪ ሲሰጣት እንድታስብበት ትንሽ ጊዜ ትጠይቀዋለች። ቤቷ ተመልሳም ከእናቷ ዲያሪ እያየች ልጅ እያሉ የምትሰራላቸው ምግብ ትሰራና ከወንድሟ ጋር ደስ ብሏቸው ይመገባሉ። ከጊዜያት በኋላ ሜዳይ ሬስቶራንት ታዋቂ ይሆናል። እሷም በስራው እድገት ታገኛለች። አንድ ቀንም ሬስቶራንቱ ጋር ትሄድና በጣም እንደናፈቃት ነግራው የታረቁና ሲያበሰለውን ጣፋጭ ምግብ ይመገባሉ። ናፍቀኸኝ ነበር። በመጨረሻም እሱ እየነዳ ለመዝናናት ሲሄዱ ፊልሙ ይጠናቀቃል። በቀጣይም በሌላ ቆንጆ ፊልም ስለምንገናኝ ሰብስክራይብ ማድረግ እንዳይረሳ።